ቡዜንም ሁላችሁንም አለቃችሁ። እሺ እኔ አዳምጪኝ። ዙሪያሽ ላይ ያሉ ያንቺን ስም የሚያጥፉት እያንዳንዳቸውን መስመራሽ ዳሩን አልፏሉ። በቃ ያንቺን ፎቶ ለጥፎ እንዳይሰሩ ያንቺን ስም እንዳያነሱ ማስከበር አለብሽ። አንቺ እኮ በቃ ራስሽን እንድታጠፊ ከዚህ ህልም ብለሽ እንድትጠፊ እንድታብጂ ነው እነሱ የፈለጉት። አንቺ ደግሞ ጠንክረሽ ጎብዘሽ፣ ድሮም ጠንካራ ጀግና ነሽ፣ አሁንም ትችያለሽ፣ ጠንካራ ነሽ። ወደፊት ያሰብሽውን ደግሞ አድርገሽ ነው የምታሳይ። እንደሱ አውርተሽ ሳይሆን አድርገሽ ታሳያለሽ። ጀግና ነሽ፣ አሁንም ትለያለሽ። አሁንም ጠንክሪ። ያንቺን ስም እንዳያነሱ ማስከበር አለብሽ። በቃ ማመን ስለማመን ለምታረ ልጁን እኔ ጋር ይሁን እንደሱ እንዲያምነኝ ማድርገው ትክክል እኮ ነው። ነገ ምን ሊፈጠር ዛሬ ምን ሊፈጠር ሁሌ በሰቀቀን ከሚኖሪ ማለት ነው የራስሽን ህይወት እድሜሽን ጊዜሽን የራስሽ ሰው ላይ ብታሳልፊ። ይሄ ሰው የማይሆንሽ ሰው ነው። እድሜሽን ቅጥጥፍ አድርጎ ነው የሚባላሽ። ሩታን እኮ አንቺና እኔ ሞት ነው የሚለየን ብለዋል እኮ ስንት ሚዲያ ላይ ወጥቶ ማለት ነው። ሩታን ካደ ሰውዬው ከኔ ጋር ይሆናል ብለሽ ተስፋ አታደርጊ። የራስሽን ሰው ብትይዢ ራስሽን ብትመለከቺ አብርሽ ለማንኛውም ሴት የማይሆን ሰው ነው። ነገ የተሻለች ሴት ስትመጣ ማለት ነው ትቶ ይሄዳል። ስለዚህ ወደ ራስሽ ተመላሽ። እሱን ትክክለኛ ነገር ነው ሩታ ያለችው። ሁሌም በሰቀቀን ይሄ በዚህ ልጅ ሰበብ ይሄዳል። ሲሄድ ምን ይፈጠር ምን ይመጣ ይሆን ምን ሊሰማ ይሆን? በሰቀቀን ከምትኖሪ ማለት የራስሽን ህይወት ዘና ብለሽ የራስሽን ሰው ይዘሽ ብትኖሪ ይሻልሻል። የሚሻለው እሱ ነው። ታደርግተኛለሽ ሽበትና አላ እንሂዳ ደስ ይለኛል። ማን እንደምታሳስ ከዛ ደግሞ ማን እንደዚህ አይነት ነገር ተከብትቦ እዛው እንደሚቀር ማን እንደሚወጣም በደንብ እናያለን። የእጅሽን ታገኝ ነበር። ምንም እየደገምሻል። ታዲያ የወለደችው ባለፈውስ ቢሆን ለምን እንደዛ ሆንሽ? የወለደው ነው አንቺ መውለዳችን ነው ማለት ለምን እንደዚህ አይነት ነገር የሰዎች ለመንጠቅ ለምን ትጓጓያለሽ? ይቅርታኝ አንቺ ልጅ የምንጠቅ ምንም ማሰብ አንቺ አስበሽ ጭንቅላት አለ እንደ ማሰበ የምታስቢ ጭንቅላት አንጀት አለሽ እንዴ? አንቺ ሴት ልጅ ነሽ። ከሴት ልጅ ነው የተፈጠርሽው። በመቤት እኛ እኮ በኢትዮጵያ አይተን ሰምተን የማናቅሽ ሴት ነሽ። አንቺ ደግሞ ይጥፋ አድርገሽ ነው የምትመልሽ ይሄን ነገር ማለት ነው። ይጥፋ አድርጎ ማለት ነው የዘራሹን ማለት ነው። በኢየሱስ አንቺ ሴት ነሽ። እኔ እንዳንቺ አይነት በኢትዮጵያ ምድር ሰምቼም አይቼም ውርጉዝ ሆኖ ለእናት እንደዚህ ርራይ ልልሽ ሴት ልጅ ሆነሽ ጨካኝ አረመኔ ሴት ነሽ እኮ አንቺ። ኧረ በመቤቴ ጠላትማ ከአንቺ በላይ ጠላት አለ እንዴ? አውሬ ምንም ያደረኩት ነገር የለም። እንዳደረኩት ደግሞ ምንም በርገሽ አይተሽዋል እኮ ያለሽ አይደለ? ያኔማ የሆነ ነገር ብታረጊ የሚመጣብሽ ነገር ጠንቀሽ። ታዲያ አሁን ሲሆን ነገር ባል ዝም አልልሽም። በጭራሽ ልተውሽም ሆነ ልታገሰሽ አልችልም። አደርጋ ነው የምታሳያቸው። አልጠፋም። ይሄ ዋሸሽ ነው ያለሽው ሙላ እንጂ አንቺ ጋር ስሮጥ የምመጣበት ጉዳይ አይኖርም። ገባሽ? ታይሙ ስላልሞላ ነው እንጂ ታይሙማ ቢሞላ ወይም ደግሞ ወደ ህግ ጋር መሄድ የምችልበት ሰዓት ስላልሞላ ነው እንጂ ጆሮሽን አንጠልጥዬ ነበር ልክሽን የማስገባሽ። ታውቂኛለሽ ደግሞ ማለት ትታገሰኛለሽ ብለሽ ከሆነ ሄርሜላ እንዳታስቢው። ቆይ አንቺ ቤት በር አላልኩሽም? ያለሽበት ልጄን የማይወሰደችው ቡዜ ናት። አሁን ደግሞ አብርሃምም ተባብሯታል። አንቺም ሀሳብ ውስጥ እንዳለሽበት 100% እርግጠኛ ነኝ። ይህንን ነገር ነገር ልጁን ሀሳባችሁ ሩታን ለመበቀል ወይም ደግሞ ከዚህ በፊት እያደረገችው ለነበረው ነገር የሆነ ነገር ለመክፈል ይብስባታል። በነገራችሁ ላይ አላወቃቸውትም። ገብቶሻል አይደለ? አሁን ከእናንተ ጋር ምንም ነገር አንፈልግም። ልጁን የወሰዳችሁት ልጁን አፍራም ከፈለገን እንደፈለገ ይሆናል መሆን ይችላል። ከአንቺ ጋር አትፈልጉም። ታውቂያለሽ በደንብ አድርገሽ ማለት ነው። አሁንም ልጁን የወሰዳችሁት አብርሃም ልጁን ፍለጋ ወደ ሩታ ስለሚመጣ አብርሽ ወደ ሩታ እንዳይመጣ የፈጠራችሁት ነገር ብቻ ነው። ገብቶሻል? አሁንም ቢሆን ከአንቺ ጋር ምንም ነገር አንፈልግም። እንደፈለግሽ ከእነሱ ጋር መጨማለል ትችያለሽ። ገብቶሻል አይደለ? ልጁን ስመጣ ቆልፈሽ ምንን ልማድርጎ አጠፋሽ? አላማ ባይኖርሽ ገባሽ? በርሽን መምጣቱን ላልፈልግም አንቺ ጋር ግን በልጄ ጉዳይ መጥቻ አውቃለሁ። በርሽን ከአንዴም ሁለቴም ሶስቴም ቆልፈሽ አልነበርሽም። ታዲያ ምንድነው ቁጭ የምጠብቅሽ ነው የፈለግሽ? ለምን ልጇን ይዘሽ ለምን ትወጫለሽ? በእሷ ልጅ ከአንቺ ምን አገባሽ?
ልጅ ከፈለግሽ ወልደሽ አታሳድግም? እሷ ስንት ነገር የተደረገችውን ልጇን ትክክል እኮ ነው፣ እውነቷን ነው። አንቺማ የዘራሽውን እጥፍ አድርገሽ ትከሻለሽ። እጥፍ አድርገሽ ማለት ነው። እጥፍ አድርጎ ይመልስሻል። ሶ ያደረገውን ነው የአፉን ፍሬ ነው መልሶ የሚበላ። የአፍሽን ፍሬ ትበያለሽ። አንቺ የምትመጪበት ሰዓት ቃልም አትኖሪም። ውሸትሽን ካልሆነና እናትማ እናት ናት። ጀግና እናት፣ ጀግና እንቁ እናት፣ ለልጇ ብላ ዋጋ እየከፈለች ያለች እናት ናት። ኧረ በስመ አብ! እንዳንቺ አይነት በኢትዮጵያ ምድር እኛ ሰምተን አይተን አናቅም። በስላሴስ ኧረ በስመ አብ! ነገር እያሳለፍሽ ካልሆነ ነው እያልኩሽ ያለሁት ነገር አለ ልጄ ምን መሆን እንዳለብኝ እኔ አውቃለሁ። ግን ደግሞ ሄርሜላ አንደ ገላ አስረዳሽ። በጣም ተረጋግቼ ነው ላናግርሽ እየሞከርኩኝ ያለሁት። እንደተፈጠረው ነገር እንደዚህ ሆኜ እንድታናገሪ ላናገርሽ ራሱ መቻሌን በጣም ትልት ይገባል። ገባሽ? በጣም ተረጋግቼ ነው እያወራሽ ያለሁት። በነገርሽ ላይ ምንም ነገር መፍጠር ስለማልፈልግ በስነ ስርዓት ስለሆነ አናግሪያት ተግባብተን ትሄዳለች ብዬ አስቤ መጣሁት። ግን ደግሞ አይ እንደዚህ አይነት ነገር አልፈልግም ካላችሁ ኢትስ ኦኬ። እሺ እኔ ደግሞ እንገልሽው ችግር የለውም። ልቤ ላይ ምንም አይደለም። እኔን ነው ለመጉዳት ዛሬም ነገም ከትናንትናም ያለፉትን ጊዜያቶች እኔን ለመጉዳት ነው። ከዚህ ጊዜ ልትጠፋ ነው። አጠፋ ልጄን ስለወሰድሽው እኔን ነው ልትጎጂ የምትችይው። ሩታ ይገባሽ? አሁን ልጄንም ነጥቀሽ ከልጄ ከኔ ልጄን ነጥለሽ አብርሃም ጋር ለመኖር ያሰብሽውን ህይወት እንዳታስብ። አሁንም ቢሆን አብርሃምን ልጁን በቃ ባመጣለት ወይም ደግሞ ልጁ እዚህ ቢሆን ሩታ ጋር አይደርስም የሚለውን ሀሳብ አስበሽም ሊሆን እንደሚችል 100% እርግጠኛ ነኝ። እንደዛ አስብና እኔ ነው ቀጥ ብላችሁ አምጥታችሁ ይመለሳችሁልኝ። አይደለም ኦልሬዲ አድሮ ነው በማግስቱ ነው እየጠየቅኩሽ ያለሁት። ግን ደግሞ 24 ሰዓት ሞላ ምንም የነገረኝ ነገር የለም። ስለዚህ በሱ ጉዳይ ደግሞ ምንም አስመሰልሽም እያዋሸሽም ነው ምናምን እንድትይኝ ድርድር አታውቅም። ቀልድ በልጄ አላውቅም። እማንተዋወቅ ሰዎች ነው የምንሆነው። ጭራሽ አሁን ሜቢ ሩታ ከዚህ በፊት በምታደርገው ነገር በጣም ጨካኝ ናት፣ ክፉ ናት ምናምን ልትሉ ትችላላችሁ አይደለ? የማታውቁትን ጭካኔና ክፋት ነው ማሳያችሁ። አደርጋ ነው የምታሳየው። እናንተ ሞክሩት። አንቺም እጅሽ ይኑርበትና ሩታ ማናት? መብትሽ ነው። እንደዚህ ናት ስትሉ ድረስ ነው